ይህ ታሪክ በጉድጓድ ከመጣል እስከ ንግስና ሹመት ያለ የዮሴፍ ታሪክ ነው። በአምላኩ ላይ ባለው መታመን በብዙ መከራ ውስጥ እንኳን ቢያልፍ ድልን እየሰጠው ለቤተሰቡ ለሚኖርበት ከተማ ከጥፋት የመዳኛ ምክንያት በመሆን ያሳለፈው ታሪክ። አባቱ በስደት በኖረበት ሀገር በከናን ምድር የሚኖር ያዕቆብ የሚባል ሰው ነበር። ያዕቆብ 12 ልጆች ነበሩት። ከእነርሱ መካከል በጣም የሚወደውና በስተርጅና የወለደው ዮሴፍ የሚባል ልጅ ነበረው። በአንድ ቀንም ያዕቆብ ለልጁ ለዮሴፍ እጅግ የሚያምርና በተለያዩ ቀለማት ያሸበረቀ ልብስን አደረገለት። ይህም አባቱ ያዕቆብ ለዮሴፍ ያለውን መውደድ የሚገልጽበት ስጦታ ነው። በዚህ የተነሳ ወንድሞቹ በዮሴፍ ላይ ቀኑበት፣ ጠሉትም። ከዕለታት በአንዱ ቀን ዮሴፍ ሕልምን አለመ። በእርሻ መካከል ዮሴፍ ከወንድሞቹ ጋር ሆኖ ነዶ ያስሩ ነበር። በድንገትም የዮሴፍ ነዶ ቆመች። የወንድሞቹም ነዶ በዙሪያው ነዶውን ከቦ ለቆመው ነዶ ሰገዱ። ይህን ሕልም ለወንድሞቹ ሲነግራቸው ወንድሞቹም በእነርሱ ላይ ሊገዛና ሊነግስ እንደሆነ በማሰብ ከሕልሙ የተነሳ ከቀድሞ አብልጠው ጠሉት። ዮሴፍ እንደገና ሕልምን አየ። ፀሐይ፣ ጨረቃና 12 ከዋክብት ወድቀው ሲሰግዱለት ተመለከተ። ይህንም ሕልም ለአባቱና ለወንድሞቹ ነገራቸው። ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቅ ነበር። ወንድሞቹም ዮሴፍን እንዴት እንደሚገሉት ያስቡ ነበር። አንድ ቀንም ወንድሞቹ የአባታቸውን በጎች ለመጠበቅ በሴኬም ተጉዘው ነበር። አባታቸውም ዮሴፍን ወንድሞቹና በጎቹ ደህና መሆናቸውን አይቶ እንዲመጣ ላከው። ወንድሞቹም ከሩቅ ሲመለከቱት ይገድሉት ዘንድ ወሰኑ። በተገናኛቸውም ጊዜ ወስደው ወደ ጉድጓድ ጣሉት። ነገር ግን ደሙ በእነርሱ ላይ እንዳይሆን በማሰብ እስማኤላውያን ለሆኑ ለሚዲያም ነጋዴዎች በ20 ብር ሸጡት። የሚዲያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞች አለቃ ለጴጢፋራ ሸጡት። ጴጢፋራም ያገለግለው ዘንድ ከእስማኤላውያን እጅ ገዛው። ዮሴፍም ለሥራው ታማኝና ታታሪ በመሆን ያገለግለው ነበር። እግዚአብሔርም ከዮሴፍ ጋር ነበር፣ ሥራውም የተከናወነለት ሰው ሆነ። ጴጢፋራም እግዚአብሔር ከዮሴፍ ጋር እንዳለና እርሱ የሚሠራው ሁሉ እንደሚከናወንለት በተመለከተ ጊዜ በእርሱ ፊት ሞገስን አገኘ። በዚህ የተነሳ በቤቱ ላይ ሾመው፣ ያለውን ሁሉ በኃላፊነት እንዲመራ ሰጠው። ነገር ግን የዮሴፍ ዕውቅናና ክብር ያልጠበቀውን ፈተና ይዞበት መጣ። የጴጢፋራ ሚስት ዓይኗን በዮሴፍ ላይ ጣለችበት። ዮሴፍ ግን ለእግዚአብሔር ለአምላኩና ለሾመው ጌታው ታማኝ ነበርና የኃጢአት ግብዣዋን እንደማይቀበል ገለጸላት። በዚህም የጴጢፋራ ሚስት እጅግ ስለተናደደች በዮሴፍ ላይ ሐሰተኛ ክስ መሠረተችበት። እስር ቤት እንዲታሰርም አስደረገችው። በእስር ቤትም እንኳን ቢሆን ዮሴፍ በግዞት ቤቱ አለቃ ፊት ሞገስን አገኘ። ከእርሱም ጋር አብረው ለነበሩ ሰዎች ሕልምን ይፈታላቸው ነበር። የንጉሡንም የቀድሞ የመጠጥ አሳላፊና የእንጀራ ቤቱ መሪ የነበረው ንጉሡን በድለው ታስረው ነበር። ለእነርሱም ሕልማቸውን ይተረጉምላቸውም ነበር። የመጠጥ አሳላፊው ወደ ቀድሞ የአገልግሎት ቦታው እንደሚመለስና እንጀራ ተቆጣጣሪው ደግሞ እንደሚገደል ነገራቸው። እንዳለውም ሆነ። ለጠጅ አሳላፊውም ወደ ቀድሞ ስፍራ ሲመለስ እንዲያስበው አደራ አለው። ከ2 ዓመታት በኋላ ራሱ ፈርዖን አስፈሪን ሕልምን ተመለከተ። 7 መልካቸው የከፋና አጥንታቸው የወጡ ላሞች 7 ያማሩና የወፈሩ ላሞችን ሲውጧቸው እና 7 የቀጨጩ የእሸት ዛላዎች 7 ፍሬያቸው የተንዠረገገውን ያማሩ ዛላዎች ሲውጧቸው ተመለከተ። በዚህም ሕልም ፈርዖን እጅግ ተረበሸ። ነገር ግን የመጠጥ አሳላፊው በእስር ሳለ ሕልሙን የተረጎመለትን ዮሴፍን አስታወሰ። ዮሴፍም ወደ ፈርዖን እንዲመጣ ተደረገ። የሕልሙም ትርጉም ለንጉሡ ነገረው እንዲህ በማለት ከፊት ለፊት የሚመጡ 7 የጥጋብ ዓመታት ከዚያም እነርሱን የሚያስረሱ ሌላ 7 የረዓብ ዓመታት እንደሚመጡ ገለጸለት። ፈርዖንም በዮሴፍ መፍትሔነት በመተማመን በቤቱና በሕዝቡ ላይ ሾመው። ዮሴፍም በ7ቱ የጥጋብ ዓመታት እህልን ሁሉ ሰበሰበ፣ በከተሞቹም አደለበ።
የከተማውንም እህል በዚያ ከተተ። በግብፅ ምድር የነበረው የ7ቱ የጥጋብ ዓመታት አለፉ። በየአገሩ ሁሉ ረሃብ ሆነ። የከነዓንም ምድርም ጨምሮ በዚህ ረሃብ ተመታ። በግብፅ ምድር ግን ቀድሞ ያከማቹትን ሰብል መጠቀም ጀመሩ። የዮሴፍም አባት ያዕቆብ በግብፅ እህል እንዳለ ሰማ። የዮሴፍ ወንድሞችም ስንዴን ያገኙ ዘንድ ወደ ግብፅ ሀገር ሄዱ። የዚህም ተቆጣጣሪ ዮሴፍ ነበር። በእርሱ ፊት ወድቀው ምግብን ለመኑት። ቀድሞ ለሚዳማውያን በ20 ብር የሸጡት ወንድማቸው እንደሆነ አላወቁም ነበር። ዮሴፍ ግን ወንድሞቹ እንደሆኑ አውቆ ነበርና እንዳያውቁት ራሱን ሰወረባቸው። በመጨረሻም ራሱን ለእነርሱ ገለጠላቸው። ስላደረጉትም ስለ ክፉ ሥራቸው ሁሉ ይቅር አላቸው። ለአባታቸው የሚሆነውን ሁሉ ከግብፅ ማዕድ እንዲወስዱለትም ነገራቸው። ይህ በጉድጓድ ከመጣል እስከ ንግሥና ሹመት ያለ የዮሴፍ ታሪክ ነው። በአምላኩ ላይ ባለው መታመን በብዙ መከራ ውስጥ እንኳን ቢያልፍ ድልን እየሰጠው ለቤተሰቡ፣ ለሚኖርበት ከተማ ከጥፋት የመዳኛ ምክንያት በመሆን ኖሯል። በመከራዎችና በፈተናዎች ውስጥ በአምላካችን ላይ ያለንን መታመን ፈጽሞ መተው እንደሌለብን ከዚህ ታሪክ እንረዳለን። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። ኦሪት ዘፍጥረት ምዕራፍ 50 ቁጥር 20